ሰላም ወደ ኒኮፕክሊን ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን የምንመለከተው ፋርስት ቴስትኔት ፕሮጀክት ነው። ይህ ፕሮጀክት ሁላችሁ ብትሳተፉ አሪፍ ነው ብዬ አስባለሁ። እስከ 8 ሚሊዮን ፈንድ ራይዝ የተደረገበት ፕሮጀክት ነው። አሪፍ የሚባሉ ባከሮች አሉ። እያንዳንዱ ገብታችሁ ቼክ ማድረግ ትችላላችሁ። ትዊተራቸውም ገብታችሁ እያንዳንዱ መረጃ ከነሱ ማግኘት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እኛ ፋሚሊ መሆን ትችላላችሁ። ያው ቪዲዮ ላይክ በማድረግ ጀምሩት። ቴሌግራማችን እንደምታዩት እያንዳንዱ ስቴፕ አስቀድሜ ያስቀምጥላችኋለሁ። በዛ መሰረት ቼክ ማድረግ ትችላላችሁ። ቴሌግራማችን ካልተቀላቀላችሁ ያው ጆይን አድርጉ። እያንዳንዱ ኢንፎርሜሽን በየቀኑ ፖስት ለማድረግላችሁ እዚህ ጋር እንደምታዩት ስክሪን ላይ አለም የመጀመሪያ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ያው ወደ ፕሮጀክቱ ስናልፍ እንደዚህ ይመጣልናል። ዴር 1 ነው። ሲዝን 1 በመሆኑም በጣም አሪፍ ነው። እናረጋለን ዋሌታችን በተቀነ እናረጋለን። ኮኔክት እንደዚህ ካደረግን በኋላ የፈለጋችሁ መጠቀም ትችላላችሁ። ያው ኦኬክስም መጠቀም ትችላላችሁ ወይ ራባይ ዋሌትም መጠቀም ትችላላችሁ ማለት ነው። ቴስትኔት ኔትወርክ አድ እናደርጋለን። እዚህ ጋር አድ እናፈዋለን። እንደዚህ ከመጣልኝ በኋላ በየቀኑ ዴይሊ ቼኪንግ አለው። እሱን ቼክ አድርጉ። እዚህ ጋር መተን እናረጋለን። ወደ ቴሌግራማችን እንሄድና እያንዳንዱ ስቴፕ ስላስቀመጥኩላችሁ ቴስትኔት ፎሴት እንቀበላለን ወይ ክሌም እናረጋለን። ሊንኳ አንዴ እንካታለሁ። ከነካኋት በኋላ እንደዚህ ይመጣልኛል። ምን አረጋለሁ? ልክ እንደቀደሙ ዋሌት ኮኔክት ማድረግ አለብኝ። ያው የምጠቀመው ሜታማስክ ነው። ከመጀመሪያ እስከ መጨረሻ መጠቀም ያለባችሁ ሜታማስክ ከሆነ ሜታማስክ፣ ኦኬክስ ከሆነ ኦኬክስ፣ ራባይ ዋሌት ከሆነ ራባይ ዋሌት መጠቀም አለባችሁ። ቴስትኔቱ እስከሚያልቅ ድረስ እያንዳንዱ ትራንዛክሽን ስለሚቀመጥ ወይ እዛ ስለሚመዘገብ እንዳትቀያይሩ አንድ ዋሌት ተጠቀሙ ማለት ነው። እዚህ ጋር ዋሌቴ ኮኔክት ካደረኩ በኋላ እንደዚህ ወደ ክሌም ኦፕሽን ያመጣኛል። ከመጣ በኋላ እዚህ ጋር ሮቦት መሆናችን አለመሆናችን ቼክ እናረጋለን። ካፕቻ ይመጣልናል ማለት ነው። እዚህ ጋር ሊመጣልኛል። ቺን ካፕቻ ሶልቭ አረጋታለሁ። ቬሪፋይ በመጨረሻም ክሌም ናው የምትለው አንዴ ነካታለሁ። እንደምታዩት ተቀብያለሁ ማለት ነው። በየ24 ሰዓቱ እየገባችሁ መቀበል ትችላላችሁ። በመቀጠልም ወደ ሌላ ኦፕሽን እንሄዳለን። ይሄኛውም ልክ እንደቅድሙ ነው። ዋሌታችን ኮኔክት እናደርጋለን። ያው ፎሴት ነው እዚህ ጋርም የምንቀበለው። ዋሌት ኮኔክት አደርጋለሁ። USDC እና USDT ያው ክሌም ማድረግ ትችላላችሁ። እኔም እዚህ ጋር ክሌም ልበለው። እዚህ ጋር ሳክሰስ ብሎኛል፣ ተቀብያለሁ። ድጋሚ ደግሞ ከታች USDT ብለው አንድ ነካታለሁ። ይሄኛውም በድጋሚ ተቀብያለሁ ማለት ነው። ወደ ቀጣዩ እንለፍ። ምን እናደርጋለን? ያው ስዋፕ እናደርጋለን። ሊኩዊዲቲም አድ እናደርጋለን። ወደዚህኛው እንምጣና ልክ እንደቀድሞ ዋሌታችን ኮኔክት እናድርግ። ዋሌታችን እንደዚህ ከመጣለን ኮንፈርም በሉት። በመጨረሻም እንደዚህ ከመጣለን በኋላ ያው ስዋፕ የምናደርገው እዚህ ጋር ነው። ዋናው ስዋፕ የምናደርግበት እዚህ ጋር ነው። 0.2 አካባቢ ቴስትኔት ፖይንት ሰጥቶኛል። ይሄን ስዋፕ እያደረኩ ትራንዛክሽን ማድረግ ወይም ማካሄድ። እዚህ ጋር USDC መርጫለሁ። የተወሰነ ያህል አማውንት ያው ብዙ ትራንዛክሽን ለመፈጸም የተወሰነ ያህል እያደረጋችሁ ነው። ኮንፈርም ለዋለሁ ወይ ስዋፕ ሜታማስክ ላይ እንደዚህ ኮንፈርሜሽን ከመጣልኝ በኋላ ኮንፈርም ለዋለሁ። እዚህ ጋርም ስዋፕ ሰሚትድ ብሎኛል። ቀጣይም ሌላ ደግሞ ልክ እንደቀድሞ ስዋፕ አረጋለሁ። USD አረጋለሁ። አሁን በዚህ ከመጣልን በኋላ ስዋፕ እንለዋለን። ያው ተመሳሳይ ነው ሌሎቹ ቴስትኔት ፕሮጀክት ላይ እንደምንሳተፈው በጣም ሲምፕል ነው። ያው ስዋፕ ማድረግ ለእናንተ ምንም ማለት አይደለም፣ ያው ስለምታውቁት ማለት ነው። ያው አዲስ ከሆናችሁ ይሄን ቪዲዮ ጋይድ ማድረግላችሁ ለዛ ስለሆነ እዚህ ጋር ከጨረስን በኋላ ፑል አለ። ወደዚህ ፑል ገብተን ሊኩዊዲቲ አድ እናደርጋለን ማለት ነው። እዚህ ጋር ከመጣን በኋላ ኒው ፑል ምትላለች እሷ አንዴት ነካላችሁ። ዋሌታችሁ ያው ኮኔክት አድርጉ። ተመሳሳይ ስለሆነ ችግር የለውም። በመቀጠልም ቶከኑ እዚህ ጋር ይመጣልኛል። ይሄንን አድ አደርጋለሁ። ለምሳሌ USDT ምትለው አድ አደርጋለሁ። እዚህ ጋር ይመጣልኛል ማለት ነው። ጀስት ለምረጣው አንዴ የተወሰነ አማውንት እዚህ ጋር አድ ላድርግ። እዚህ ጋር አልተቀበለኝም። ቢያንስ 0.05% እስኪል አድርገው ተቀብለኛል ማለት ነው። አፕሮቭ USDT ምትለው
እነካታለሁ። ያው ትራንዛክሽን እንደዚህ ይመጣልኛል። ኮንፈርም እለዋለሁ። ያው እንደዚህ ያደረጋችሁ ሊኩዊዲቲ አድ ማድረግ ትችላላችሁ ነው። መጨረሻ ላይ እናያለን። ያው ስማርት ኮንትራክት ዲፕሎይ እናደርጋለን። ሊንኩ ከነካችሁ በኋላ እንደዚህ ይመጣላችኋል። በመቀጠልም እዚህ ጋር ኮኔክት ዋሌት የምትለው አንዴ እነካታለን። ሲያስመርጠን ያው ሜታማስክ እመርጣለሁ እኔ። ሜታማስክ እንደዚህ ከመጣልኝ በኋላ ኮኔክት እለዋለሁ። እዚህ ጋር መጥቼ ፋሮስ ቴስትኔት ያው መርጠዋለሁ ማለት ነው። መቼ ዲፕሎይ እለዋለሁ። ታይሙ እንደዚህ ይመጣልኛል። ያንን ጊዜ ኮንፈርም እለዋለሁ። በመቀጠልም ቶከን ያው ጀስት ስማችሁ የሆነ ሲምቦል ነገር አስቀምጡልት። በመቀጠልም እሱም ኮንፈርም በሉት። በቃ ይሄ ነው ትራንዛክሽን ዋናው ማድረግ ነው። ቴስትኔት ላይ በደንብ ትራንዛክሽን ማድረግ ነው። ምን ያህል አክቲቪቲ እንዳላችሁ ያው ቼክ ስለሚያደርጉት። በመቀጠልም እንደዚህ ከመጣልን በኋላ ምን እናደርጋለን? ሶሻል ሚዲያ ታስክ አለ። ያው ትዊተራቸው አውቶራይዝ እናደርጋለን ወይ ኮኔክት እናደርጋለን። ያው እኔ ቅድም ፎሎ ስላደረኩት ያው መቼ ቬሪፋይ ለዋለሁ። በመቀጠልም እዚህ ጋር መቼ ሪትዊት የምትለው አንዴ እነካታለሁ። እዚህ ጋር መቼ ሪትዊት የምትለው እነካታለሁ። ተመልሼ መቼ ቬሪፋይ አድርገዋለሁ ማለት ነው። እዚህ ጋር ያው እንደምታዩት ቬሪፋይ አድርጎልናል። በመቀጠልም ይሄም ሪፕሌይ እናደርጋለን። ጀስት በቃ ደስ ያላችሁ ጻፉለት። እኔ ዝም ብዬ ጉድ ፕሮጀክት ብዬ ልጻፍለት። ጀስት የፈለጋችሁን መጻፍ ትችላላችሁ። ሪፕሌይ ዋናው በደንብ ሪአክት እያደረጋችሁ መሆኑ ቼክ ለማድረግ ነው። መቼ እዚህ ጋርም ቬሪፋይ ለዋለሁ ልክ እንደ ቅድሙ። እዚህ ጋር ቬሪፋይ ካደረገልን በኋላ ዲስኮርዳቸው ጆይን ማድረግ አለብን። በቅድሚያ አውቶራይዝ ማድረግ አለብን ማለት ነው። ያው አውቶራይዝ የምናደርገው እያንዳንዱ የምንሰራቸው አክቲቪቲዎች በደንብ ለማየት ነው፣ በደንብ እንዲቆጣጠሩ። አውቶራይዝ ካደረግን በኋላ ጆይን እንለዋለን። ቻናላቸው ጆይን እናደርጋለን። እንደዚህ ከመጣላችሁ በኋላ አክሴፕት ብለዋለሁ። ዲስኮርዳቸው ላይ እንደዚህ ከመጣልኝ በኋላ ቬሪፋይ መርጬ ከታች ቬሪፋይ ለዋለሁ። ያው ሁማን መሆናችን አለመሆናችን ቼክ ለማድረግ ነው። ትክክለኛ ዩዘር መሆናችን ቼክ ለማድረግ ስለሚፈልጉ እንደዚህ ኮንቲኒው ለዋለሁ ድጋሜ። በመቀጠልም እንደዚህ ካፕቻ ይመጣልኛል። ያው እነዚህን ቁጥሮች ሶልቭ አደርጋለሁ። በመጨረሻ ላይም እንደዚህ አድርጌ ሶልቭ ካደረኩ በኋላ ቬሪፋይ አድርጎልኛል። ያው እያንዳንዱ እዚህ ጋር መቼ ሪአክት ማድረግ እችላለሁ ማለት ነው። ድጋሜ ተመልሼ ወደ ዋን ፔጅ እመልሳለሁ። እዚህ ጋር መቼ ቬሪፋይ ነው። ቬሪፋይ ካደረኩት እንደዚህ መጥቶልኛል ማለት ነው። ለበላችሁም ከላይ እንደምታዩት ያሳያችኋል። ያው እያንዳንዱ ቴሌግራም ላይ ስለምንለቅላችሁ ቴሌግራም ገብታችሁ ቼክ አድርጉ። ብዙ ቪዲዮ ያልተሰራባቸው ፕሮጀክቶች አሉ። ያው በጽሁፍ መልክ ስለማስቀምጥላችሁ እያንዳንዱ አፕዴት እዛ ጋር ጆይን ማድረጋችሁን እንዳይረሳ። አዲስ ነገር ሲኖር የማሳውቃችሁ ይሆናል። በተረፈ ይመቻችሁ። ቻው።